አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወንድሞችና እህቶች ከላይ የምታዩት አንዲት እህታችን የጠየቀችን ጥያቄ ነው። ጥያቄውም የሚለው አንድ ሴት በህልም የማታውቀው ወንድ ሲገናኛት ምንድን ነው? ይህ ማለት በህልሟ የማታውቃቸው ወንዶች እየመጡ ግንኙነት የሚያደርጉ ከሆነ ምንድን ነው የሚያሳየው? የምን በሽታ ምልክት ነው የሚል ጥያቄ ነው ያቀረበችውና መልሱ እንደዚህ አይነት ነገር ብዙ ጊዜ ይከሰታል። ሴት እህቶቻችን ላይ በተደጋጋሚ በህልማቸው የማያውቁት ወንዶች እየመጡ የሚገናኛቸው ከሆነ ይህ የአይነ ጥላ ምልክት ነው፣ ወይም በአረበኛው መስል ዓሽቅ ይሉታል። ጅን ነው። ይህ ጅን አግብቷቸዋል፣ አግብቻት ነው፣ ሚስቴ ነች፣ እወዳታለሁ የሚል ጅን አለ። የዛ ጅን ምልክት ነው። ይህ ጅን በጣም መጥፎ በሽታ ነው። አንደኛ ትዳር ይከለክላል። ምንም አይነት ትዳር ቢመጣም ማግባት አይችሉም። አንድ ሁለተኛ ትዳር እንኳን ቢመሰርቱ ወዲያውኑ የመፈታት አቅማቸው ከፍተኛ ነው። ቶሎ የመፈታት አቅማቸው ከፍተኛ ነው። ሶስተኛ መፈታት እንኳን ባይችሉ ልጅ እንዳይወልዱ ማህፀናቸው ላይ ይቀመጣል። ከዛ በኋላ ፔሪድ ያዛባል፣ የወር አበባቸው ይዛባል። እርግዝና በነገር አይፈጠርም። ቢፈጠር ደግሞ በየሶስት ወሩ ይወርድባቸዋል፣ ይፈስባቸዋል ማለት ነው። ይህ መጥፎ በሽታ ነው። የሚታከመው ደግሞ በቁርአን ብቻ ነው። በመድኃኒት አይልቅም። ምንም መድኃኒት አያስፈልገውም። መድኃኒት ፍለጋ መሄድ አያስፈልግም። ቁርአን ብቻ በቂ ነው። በቁርአን ብቻ ጠበቅ አድርገው ይዘውት ከተቀራበት የሚለቅ በሽታ ስለሆነ ይህ በሽታ በጣም አለ። አንዳንድ ጊዜ አህያናን በህልም ቅርብ ዘመዶች ይመጣሉ። ያጎት ልጅ፣ ያክስት ልጅ መጥቶ ይገናኛል፣ ግንኙነት ይፈጽማል። ይህም የሱ ምልክት ነው፣ የዚሁ በሽታ ምልክት ነው። ሁልጊዜ የተለያዩ ሰዎች ብቻ አይደለም የሚመጡት። አንዳንድ ጊዜ ደግሞ ቅርብ ዘመዶች፣ የአባት ልጅ፣ ያጎት ልጅ፣ ያክስት ልጅ፣ የሚያውቁት የዘመድ አዝማድ ዘመዶች በህልም ይመጡና ግንኙነት ይፈጽማሉ። የአልጋ ግንኙነት ፈጽመው ይሄዳሉ። ይህ የማን ምልክት ነው? የዚሁ ጅን ምልክት ነው። የማን መስሉ ዓሽቅ የሚባለው ወይም በአማርኛ አይነ ጥላ የምትሉት ምልክት ነውና መፍትሄው የቁርአን ሕክምና ብቻ ነው። ከቁርአን ውጪ በምንም መድኃኒት አይችልም። በባህላዊ መድኃኒት አይለቅም፣ በዘመናዊ መድኃኒት አይለቅም። ባህላዊ ቅጠላቅጠል መድኃኒት አያስለቅቀውም። የሚለቀው በምንድን ነው? ንጹህ ቁርአን ብቻ ጠበቅ አድርገው አከታትለው ሲቀራበት ኢንሻአላህ ተዓላ የሚለቅ በሽታ ነው። هذا بالله التوفيق، وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله وبركاته.